ታቦተ ጽዮን የቃለ እግዚአብሔር ማደሪያ እንደሆነች ሁሉ እመቤታችንም የአካላዊ ቃል የወልድ ማደሪያ ሆናለችና ስለ ሁለቱ አንድነት የቤተ ክርስቲያን ሊቃውንት የኅዳር 21 ቀን የእመቤታችንን በዓለ ጽዮን ማርያም ብለው ሰይመውታል። በኅዳር 21 ቀን የታቦተ ጽዮንን በዓል የምናከብርባቸው ምክንያቶችም አንደኛ ታቦተ ጽዮን በፍልስጤማውያን ተማርካ ፍልስጤማውያን ከአምላካቸው ከዳጎን በታች ባስቀመጧት ጊዜ ዳጎንን ቀጥቅጣና ሰባብራ ከእግሮቿ በታች የጣለችበትና በብሉይ ኪዳን ዘመን ብዙ ድንቅ የሆኑ ተአምራትን ማድረጓ የሚዘከርበት ቀን ስለሆነ ነው። ሁለተኛ የንጉሥ ሰሎሞንና የንግሥተ ሳባ ልጅ የሆነ ኢትዮጵያዊ ንጉሥ ቀዳማዊ ምኒልክ ታቦተ ጽዮንን ከኢየሩሳሌም ይዞ በመምጣት ወደ አክሱም ደርሶ የገባበት በዚህች ቀን ስለሆነ ነው። ሶስተኛ በአብርሃ ወአጽብሃ ዘመን ታቦተ ጽዮን አብርሃ ወአጽብሃ ወዳሰሩላት ቤተ መቅደስ በተአምራት ገብታ የተገኘችበትና ቅዳሴ ቤቷ የተከበረበት እንዲሁም የክርስትና ሃይማኖት የኢትዮጵያ ብሔራዊ ሃይማኖት ሆኖ የታወጀበት በዚህች ቀን ስለሆነ ነው። አራተኛ በዮዲት ጉዲት ዘመን ወደ ዝዋይ ደሴቶች ተሰዳ የነበረችው ታቦተ ጽዮን ወደ አክሱም ተመልሳ ቅዳሴ ቤቷ ዳግም የተከበረበት ቀን በዚህች ቀን ስለሆነ ነው። ለእግዚአብሔር ምስጋና ይሁን። ለእኛም በሕይወታችን የሚፈታተነንን ሁሉ ጽዮን ማርያም በጸሎቷ ከእግሮቻችን በታች ትጣልልን። ይቆየን።